አሁን የፋኖ ትግል መቼ የሆነ ማብቂያው? አሁን እኮ በሃይማኖት ሽፋን በብሔር ሽፋን ማን እንደሆነ ገዳዩም በማይታወቅበት ማን ገብቶ ገደለ ተብሎ ተጠያቂነት በሌለበት አልፎ አልፎ ነው ተጠያቂነት እየሰፈነ ነው። በእርግጥ መንግስት ብዙ ነገር እየሰራ ነው። አሁን ብዙ ነገር እየታገለ ነው። በህዝብ ስር እየተሸፈኑ ብዙ ነገሮች እየተፈጸሙ ነው። ያን እንግዲህ ህዝቡ ራሱ ነው ራሱን ማጋለጥ ያለበት እና ፋኖ ትግሉ ምን መቀየር አለበት? ወይም ደግሞ ከመከላከያ ጋር ሆኖ እውነትም ለህዝብ ቆም ያለው ለአማራ ህዝብ ቆም ያለው ካለ የአማራ ህዝብ እኮ ባህር ዳርና ጎንደር ሸዋ ብቻ አይደለም ያለው በየቦታው ነው ያለው። ስለዚህ እኔ አሁንም ደጋግሜ የምናገረው የብሔር ብሔረሰቦች ስብጥር የሆነው ለሀገር የቆመው መከላከያ ከሱ ጋራ አንድ ሆኖ አንድነት ኃይል ነው። አንድ ሆኖ በየስርቻ ያለውን ሽፍታ አንድ መላ መፈጠር አለበት። ውሻ በቀደደው ጅብ እየገባ ነው። ህዝቡ እያለቀ ነው። እዛ 50 ሰው ሞተ፣ ዛሬ 10 ሰው ሞተ፣ ዛሬ በዚህ ገባ በዚህ ወጣ። አሁን መከላከያ ለምንድን ነው ቢዚስ የሚሆነው በአንድ ክልል ላይ ምንም ስም በሌለው የወንድማማች ጦርነት እና የባሰ እየሆነ ነው። አሁን በቃ ሃይማኖትን ሽፋን ይደረጋል፣ ብሔር ሽፋን ይደረጋል። ምንም ለኦሮሞ ህዝብ የጠቀመው የለም። የኦሮሞ ህዝብ እያማረረ ነው። በኦሮሚያ ክልል ብዙ ነገሮች እየተፈጸሙ ነው። ስለዚህ ያለው አንድና አንድ አማራጭ ከመከላከያ ጋራ አንድ ሆኖ ሽፍቶችን መጠበቅ ነው። እኔ እንደው ይሄ የግል ሀሳቤ ነው። ለምን መከላከያ ለሀገር የቆመ ነው አይደል እንዴ? በቃ እሺ ፋኖም ለሀገር ቆሜ ያለው አለ። በቃ እሺ እንደዛ ከሆነ ለምን የወንድማማች ጦርነት ለምን በየስርቻው ሰው ይሞታል? ሰው እኮ ወጥቶ መግባት አልቻለም። ሹፌር ወጥቶ መግባት አልቻለም። በቃ ተረጋግቶ ሰው መኖር አልቻለም በአጠቃላይ። ስለዚህ በተለይ ለፋኖ አመራሮች የመከላከያ አመራሮችን እንደገና አሁንም የድርድርና የእርቅ መስመር ይዘረጋሉ። እዚህ በትንሽ በትልቁ ይኸው ብዙ የምንሰማው ነገር አለ። ስለዚህ ሀገር የሚረጋጋው አንድ ሲኮን ነው።